بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعالى يا الله سبحانه وتعالى فقد كون تجويد لجماروች የሚለው ክፍል 6ን እንመለከታለን። ባለፈው ትምህርታችን ላይ ኢድጋምን ተመልክተን ነበር። ያቆምነው ከኑነ ሳኪና ወተንዊን ህግጋቶች ኢዝሃርን ኢድጋምን ተመልክተናል። ዛሬ በአላህ ፈቃድ 3 እና 4 እንመለከታለን። ثالثا ሶስተኛው የኑነ ሳኪና ወተንዊን ህግጋቶች መካከል الإقلاب إقلاب ነው አለ። ኢቅላብ የሚባል ህግ አለ ነው። ኢቅላብ ምንድነው ካለን لغة الإقلاب لغة تحويل الشيء እንደ ቋንቋ ደረጃ ምንድነው تحويل الشيء የሆነን ነገር ማዞር ከነበረበት ነገር ላይ ዞር ማድረግ ማንኛውም ነገር ይሁን ዞር ካደረግነው ኢቅላብ ይባላል ማለት ነው። አዞር ነው ማለት ነው እንደ ቋንቋ ደረጃ። ኢስጢላሐን እንደ ተጅዊድ ምሁራኖች በነሱ ገለጻ በነሱ ታሪፍ ደግሞ ኢብዳሉ النون الساكنة ኢብዳሉ النون الساكنة ኑን ሳኪናን ምን ማድረግ ነው መቀየር ነው አለ። አው ተንዊን ወይም ተንዊኑ ያቺ ኑንና ወይም ተንዊኗን መቀየር ነው። ምን ሚመን ሚም አድርጎ መቀየር ነው። ኑኑ ወይም ተንዊኑ ባኑን ወይም በተንዊን ቦታ ምን አድርገን እንቀይራለን ነው ሚም አድርገን እንቀይራለን። እቺ ሚም ደግሞ ሙኽፋተን የተደበቀች ሆና ኢዝሃር ሳትወጣ ሙኽፋ ሆና የተደበቀች ሆና ኑንና ተንዊንን ነሳኪና ተንዊን መቀየር ነው። ማዓል ጉነቲ ከጉና ጋር ካፍንጫችን በሚወጣ ድምጽ ጋር ማለት ነው። ከጉና ጋር ነው ምን የምናደርገው ኢቅላብ የምንቀይረው ማለት ነው። عند حرف الباء ኢኽፋእ ምናል ወይም ጉና ያለው ደግሞ عند حرف الباء با ፊደል ዘንድ ምን ከማድረጋ ከጉና ጋር ኑንና ተንዊኑን መቀየር ምን ይባላል ኢቅላብ ተብሎ ይጠራል። عند حرف الباء با ፊደል ዘንድ طيب حرفه ፊደሉ ደግሞ الباء با ብቻ ነው። እንግዲህ ኢዝሃር ላይ 6 ቀነስን፣ ኢድጋምም 6 ፊደል ወሰደ። ኢቅላብ ደግሞ 1 ፊደል ነው የምትወስደው። ከኑን ሳኪና ከተንዊን በኋላ ማን ከመጣች ባ ከመጣች ያቺ ኑንና ተንዊኗ ወደ ሚም እንቀይራታለን። ሚሟ ደግሞ ደብቀናት ከጉና ጋር ማለት ነው። አምሲላ ምሳሌዎች ስናይ ደግሞ አንቢኡሁም ስንል በአንድ ቃል ላይ አሁን ኑኑ ላይ ሚም የምትመስል ነገር ከላይ በኩል አለች በትንሽ የተጻፈች። እቺ ኑኗ በሚም ነው መንቀራት። አንቢኡሁም ሳይሆን አንቢኡሁም አንቡሪከ አሁን ባ ላይ ነው ከኑን በኋላ ባ ነው እየመጣል። አንቡሪከ ሰሚዑን በሲር ሰሚዑን ይሄ ደግሞ የተንዊን ጊዜ ማለት ነው። ሰሚዑን የነበረው ሰሚዑን በሲር። እዚህ ጋር ጥንቃቄ ማድረግ ያለብን ምንድነው ኢቅላብ ስናደርግ አንዳንድ ሰዎች ባው ላይ በጣም ሸድ የማድረግ ነገር አለ። ሚሙንም ጠበቅ አንቢኡሁም ሳይሆን ኢኽፋ ነው የምናደርጋት አንቢኡሁም። አንዳንዶቹ ከንፈራችን ሳይጣበቁ የሚሉ አሉ። አንዳንዶቹ ደግሞ ከንፈርም ተጣብቆ የሚሉ አሉ። ከንፈር ተጣብቆም ይቻላል አንቢኡሁም እንጂ ብለን ሚሟ ላይ ጠበቅ ማድረግ ሸድ ማድረግ ይሄ ስህተት ነው የሚሆነው ማለት ነው። طيب علة الإقلاب إقلاب የተደረገበት ምክንያቱ ምንድነው ካለን ለም يحسن الإظهار ኢዝሃር ማድረጉ ኑኑ ወይም ተንዊኑ ኢዝሃር ማድረግ አያምርም አለ። ለምን بسبب العسر በመክበዱ ምክንያት። ለምሳሌ አንቡሪ ከምትለዋ አንቡሪከ አንቡ ይከብዳል። ዑስር መክበድ ስላለው ኢዝሃር ማድረግ አልተመቸም ወይም አያምርም። ወለም يوجد እንደዚሁ ደግሞ አልተገኘም ሰበቡን ምክንያት አልተገኘም። ኢድጋም ለማድረግ ደግሞ ምን አልተገኘም ሰበብ አልተገኘም። ሊልቡዑዲ ስለተራራቁ መውጫ ቦታቸው ስለሚራራቅ ባናኑን ማለት ነው። ሊልቡዑዲ ቡዕድ ስላለ መውጫ ቦታቸው መራራቅ ስላለ ኢድጋም ለማድረግም ደግሞ አይመችም። ኢድጋም ለማድረግ አይመችም። ስለዚህ ፈሐሱን ኢኽፋ ማድረጉ ምን ተደረገ ተመቸ ያስመቻል። ኢኽፋ ማድረጉ ያቺ ሚሟ ማለት ነው። ኢኽፋ ማድረጉ ያምራል። ከኢድጋምም ከእንደዚህ ደግሞ ኢዝሃር ከማድረጉም ይሄ ነው የሚያስመቸው ነው። ወሊዩቲመ አተወሱሉ ኢለይሂ አለ ሊሞላ ወሊዩቲመ ሊሞላ ዘንድ አለ አተወሱሉ መድረሱ ኢለይሂ ወደዛ ወደ ኢኽፋ ወደ ማድረጉ
ሊሞላ ዘንዳ ተመ ያው ሞላ ቀልቡ ኑን ኑኑን መቀየሩ ኑነ ሳኪናን መቀየሩ ወተንዊን እንደዚህም ተንዊኑን መቀየሩ እኮ ተም ሞልተዋል ሚመን ሚም አድርጎ መቀየሩ ሞልተዋል ወደ ምን ኢኽፋእ ለማድረግ ለመድረስ ዘንዳ ወሊዩቲም ሊሞላ ዘንዳ አተወሱሉ መድረሱን ኢለይሂ ወደዛ ወደ ኢኽፋእ ማድረጉ ለመድረስ ዘንዳ ሊሞላ ዘንድ ተመ ቀልቡ ኑን ሳኪና ወተንዊን ኑንና ሳኪናና ኑን ሳኪናና ተንዊን መቀየሩ እኮ ሞልተዋል ሚም አድርጎ መቀየሩ ሚሻለው ማነው ሚም አድርጎ ኑኑን ሚም አድርጎ መቀየር ነው ለምን ኑንና ሚም እንትን ስለሚያስመች ኑኑን ወደ ሚም ለመቀየሩ ስለሚያስመች ይሄ ነው የሚሻለው ይላል طيب علامه الاقلاب የማድረጉ ደግሞ ምልክቱ የኢቅላብ ምልክቱ ደግሞ ምንድነው ቁርአን ላይ ታሪየቱ ኑን ሳኪና ኑን ሳኪናን ማራቆት ነው ከምን من علامات السكون ከስኩን ምልክት ማራቆት ነው የስኩን ምልክት አይቀመጥበትም ووضع ሚምን ደግሞ ማድረግ ነው አለ صغيرات ትንሽ ሆነች ሚምን ደግሞ ማድረግ ነው عليه እሱ ላይ ኑን ሳኪና ላይ ትንሽ የሆነ ሚምን እናረጋለታለን ለምሳሌ አምሁም ስንል አምቡሪቃ ስንል ኑኑ ላይ ከኑ ላይ በኩል ምን ጽፈተ ሚም ምልክት ይቀመጥበት ያቺ ሚም ምልክቷ ምንድነው የኢቅላብ ምልክት መሆኑን በዚህ እንረዳለን ነው طيب ኢቅላብ እንግዲህ ፊደሉ አንድ ነው ኢቅላብ አንድ ፊደል ነው ያለው የባለፈዎቹ ላይ 6 ሁለቱ ላይ አይተናል አሁን የተቀሩት እንዳለ 15ቱ ፊደል ወደ ማን ነው ማለት ኢኽፋእ ላይ ነው የሚገቡት ነው رابعا አራተኛው ደግሞ ኢኽፋእ ነው አለ ሉገተን እንደ ቋንቋ ደረጃ ኢኽፋእ ምንድነው ከአሰትር ሰትር ማለት መደበቅ ነው አንድ ነገር ማንኛው ነገር ከደበቅን አኽፋሁ ይባላል ደበቀው ይባላል ወስጥላህን ደግሞ እንደ ተጅዊድ ምሁራኖች ዘንድ እነሱ ምን ብለው ፈስረውታል ከተባለ ደግሞ አንኑጥቁ ቢኑን ሳኪና ኑነን ሳኪናንን ምን ማድረግ ነው ማንበብ ነው አለ አው ተንዊን ወይም ተንዊን ወይም ኑነ ሳኪናው ኑጥቅ ማድረግ ነው ማንበብ ነው بحالة بين الإظهار والإدغام بإدغامنا بإظهار مكاكل هنيتا بحالة بهنيتا بين الإظهار بإظهارنا والإدغام بمحاكل مان إدغام ما نرغم إظهار ما نرغم محاكل لنا تركوها لنا عارية عن التشديد كشد من يقلله هونو كشد يقلله هونو مع بقاء الغنة غنة كمقرتوغا خفاس النارغ غنة اللهم بمقدار حركتين بهولت حركة ملكيت ويمتن كغنى كشد دمو يتأرهونه እነዚህ ፊደላቶች ላይ የሸድ ምልክት አይገኝበትም ኢኽፋእ ፊደላቶች ላይ ማለት ነው በይظهርና በኢድጋም መካከል ኑንና ተንዊን ማንበብ ምን እንለዋለን ኢኽፋእ ብለን እንጠራዋለን ነው حروفه ፊደላቶቹ باقي الحروف የተቀሩት ፊደላቶች ናቸው وهي تا ثا جيم دال ذال زا سين شين صاد ضاد ضا ظا قاف فا ካፍ እነዚህ 15ቱ ፊደላቶች የኢኽፋእ ናቸው ከኑን ሳኪና ከተንዊን በኋላ እነዚህ ፊደል ከመጡ ኢኽፋእ ነው የምናደርገው ነው وهي እነሱም መጅሙዓቱን የተሰበሰቡ ናቸው አለ في اوائل كلمات በመጀመሪያ ቃላቶች ላይ هذا البيت በዚህ ቤት ወይ በዚህ ስንኝ አሁን ቀጣይ በመናነበው ስንኝ የመጀመሪያ ቃላቶች ሲፍ ስንል ሷድ ዛ ስንል ዛል ثنا ስንል ታ ከም ስንል ካፍ ጃደ ስንል ጂም ሸኽሱን ስንል ሺን ዱም ስንል ዳል طيبን ስንል ጣ زيد سنل زا في سنل فا تا توقع سنل تا ضع سنل ضاد ظالما سنل ضا እነዚህ ቃላቶቹ መጀመሪያ ያሉ ቃላቶች እንዳለ የኢኽፋእ ፊደላቶች ናቸው ማለት ነው መራቲቡ ኢኽፋእ ደረጃቸው አላቸው አንደኛ ደረጃ የሚሆኑ አዕላም ይባላል አድና አውሰጥ ይባላል አንደኛው አዕላም ይባለው عند الطاء ጣ ዘንዳ ከኑን ሳኪና ወይም ከተንዊን በኋላ ጣ ሲመጣ ወዳል ወታ እነዚህ ሶስቱ ፊደላቶች ላይ ሲመጣ የኢኽፋእ ደረጃው ምንድነው አዕላ ነው ከፍተኛ ነው ማለት ነው ወአድና ወይም ዝቅተኛ የሚባል አለ عند القاف والكاف ካፍና ምን ዘንድ ቃፍ ዘንዳ እነዚህ ደግሞ አድና ነው ዝቅተኛ ነው የኢኽፋእ ደረጃቸው አውሰጥ ይባላል ወሰጥ ደግሞ ምንድነው عند حروف العشرة الباقية ከነዚህ አሁን ከጠራናቸው ከአምስቱ ፊደላቶች ውጭ ያሉት 10ቱ ፊደላቶች ላይ ወሰጥ ነው የኢኽፋእ ደረጃቸው መካከለኛ ነው የምናደርገው ማለት ነው በሶስት ከፍሎታል አሁን አምሲላ መመልከት ነው ምሳሌዎችን እናያለን
حروف الإخفاء الإخفاء في دلاتوش لنا بمجمرة مسمر ليالو تسكتاش درس የኢኽፋእ ፊደላቶች ነው። ከሷድ ጀመረ። ሷድ ላይ ፊ ከሊመትን ዋሂዳ ያመጣል፣ በአንድ ቃል ላይ ያመጣል። ከዛ በኑነ ሳኪና ጊዜ በአንድ ቃል በሁለት ቃል ፊ ከሊመተይን ያመጣል። ከዛ ማዓ ተንዊን ዘንዳ ደግሞ እንዴት ነው የሚለውን አንድ ላይ ያመጣል ማለት ነው። ከሷድ ስንጀምር ያንሱርኩም ያንሱርኩም። እዚህ ጋር ማወቅ ያለብን ነገር ኢኽፋእ ላይ ከኢኽፋእ ወይም ከኑነ ሳኪና በኋላ ቀጣይ ያለው ፊደል ማለት ነው የኢኽፋኡ ፊደል የሚወፍር ፊደል ከሆነ ፊደሉ የሚወፍር ከሆነ ኑኑም ተከትሎት ይወፍራል። አሁን ለምሳሌ እዚህ ጋር ያንሱሩኩም ስንል ከኑነ ሳኪና በኋላ ያመጣው ሷድ ነው። ሷድ ደግሞ የኢስቲዕላ ወይም የሚወፍሩ ፊደላቶች አንዱ ነው። ስለዚህ ኑኑንም አንድ ላይ እናወፍረዋለን። ያንሱሩኩም ሳይሆን ያንሱሩኩም ተከትሎ ይወፍራል ማለት ነው። ፊ ከሊመተይን በሁለት ቃል ደግሞ የመጣበት አንሰዱኩም። አሁን ኑኑ እዚህ ጋር አንሰዱኩም አንልም፣ አሰዱኩም ኢድጋም አናደርግም። በሁለቱም መካከል ነው። ጉና አለው። አንሰዱኩም ሷዱ የሚወፍር ፊደል ስለሆነ ኑኑንም እንወፍረዋለን። ሪሐን አሁንም ተኑኑ ሪሐን ሰርሰራ ሪሐን ሰርሰራ። ጠይብ የሷድ ጨረስን። ዛል ስንመጣ ደግሞ አንዘረሁም። አሁን እዚህ ጋር ኑኑ አይወፍርም፣ ዛል የሚወፍር ፊደል ስለሆነ አንዘረሁም። በሁለት ቃል ደግሞ ሚን ዙርየቲን በተንዊን ጊዜ ደግሞ የቲመን እንጂ የቲመን አንለም። የቲመን ዛ መቆረበህ። ጠይብ ሶስተኛ ፊደል ደግሞ ሳናት መንሱራ በአንድ ቃል ነው። ፊ ከሊመተይን ደግሞ ሚን ሰመሮቲን በተንዊን ጊዜ ደግሞ ኸይሩን ሰዋባ በካፍ ደግሞ አንኩም ጠይብ። እንደዚሁ ደግሞ በሁለት ቃል ደግሞ መንካነ በተንዊን ጊዜ ደግሞ ቀውለን ከሪማ ማንበብ ነው። እንግዲህ ጂም ላይ ስንመጣ ደግሞ አንጀይና ኑኑን ይኽፋ ማድረግ ነው። በሁለት ቃል ደግሞ ኢንጃአኩም በተንዊን ጊዜ ደግሞ ሊኩልን ጀዐልና በሽን ጊዜ ደግሞ አንሸእና በሁለት ቃል ሚን ሸሪ በተንዊን ጊዜ ደግሞ ገፉሩን ሸኩር ጠይብ። በቃፍ ጊዜ ደግሞ ቃፍ ላይ አሁን እዚህ ጋር ኑኑ እናወፍረዋለን። ቃፍ የሚወፍር ፊደል ስለሆነ ያንቆሊቡ በሁለት ቃል ደግሞ ሚንቆብሊ በተንዊን ጊዜ ደግሞ ሰሚዑን ቀሪብ ጠይብ። ሲን ደግሞ ኢንሳኒን በሁለት ቃል ደግሞ አንሰየኩኑ በተንዊን ጊዜ ደግሞ ለያሊን ሰዊያ በዳል ጊዜ ደግሞ ዒንደሁም እንደዚሁም ደግሞ በሁለት ቃል ደግሞ ሚንዳሪህም በተንዊን ጊዜ ደግሞ ቂንዋኑ ዳንያ ጠይብ። ከዛ በጧ ጊዜ ደግሞ አሁንም ጧ ላይ የሚወፍር ስለሆነ እናወፍረዋለን። ኑኑን ይወፍራል። ቂንጣራ በሁለት ቃል አላመጣም። በተንዊን ጊዜ ደግሞ ሶዒዳን ጠይባ በዛ ጊዜ ደግሞ አንዘለ በሁለት ቃል መንዘካህ በተንዊን ጊዜ ደግሞ ነፍሰን ዘኪያ በፋ ጊዜ አንፉሲሂም በሁለት ቃል ሚን ፈضሊ እንደዚህም ደግሞ በተንዊን ጊዜ ደግሞ ኻሊደን ፊሃ በታ ጊዜ አንቱም በሁለት ቃል ወኢን ቱብቱም የውመን ቱርጀዑን በተንዊን ጊዜ በዷድ ጊዜ ደግሞ አሁን እዚህ ጋርም ይወፍራል። መንቡድ በሁለት ቃል ደግሞ ሚን ضዕፍ በተንዊን ጊዜ ቀውመን ضሊን በዷ ጊዜ ደግሞ እንዙር አሁንም ዷ የሚወፍር ስለሆነ ይወፍራል። እንዙር በሁለት ቃል መን ظለመ
በተንዊን ጊዜ ደግሞ ظላን ظሊላ። እንግዲህ እነዚህ ምሳሌዎች ቀላል ናቸው። ሌሎችም ምሳሌዎች ቁርአን ላይ ብዙ ማግኘት ይቻላል። ከይፍየት ኑጥቅ ቢልኢኽፋ ከይፍየት ኑጥቅ ወይም ማንበብ እንዴት እንደምናደርግ ወይም እንዴት ነው ኑጥቅ የምናደርገው ቢልኢኽፋ ኢኽፋ በምናደርግበት ጊዜ እንዴት አድርገን ነው የምናነበው ሁኔታው ማለት ነው። እንዴት ነው ካለን ኢዝሃቡ ዛቲ ኑን የኑኑ ዛቱን እናስወግደዋለን አካሉን ማለት ነው። ኑነ ሳኪና ዛቱ ወይም ተንዊኑ አው ተንዊን ወይም ተንዊኑ ዛቱን እናስወግደዋለን። ምንድነው የምናስቀረው? ወኢብቃኡ ማስቀረት ነው። ሲፈቲል ጉና የጉና ሲፋውን እናስቀርለታለን። ለሃ ለሷ የጉና ሲፋዋን እንሰጣታለን። ዛቷ ግን አንጠቀማትም። ለምሳሌ እንዞ ስንልኩ ኑኑ ዛቱ ኡን አንልም። ኢኽፋዋ ምንድነው? ሲፋዋ ብቻ ሲፋው ምንድነው? የኑን ሲፋው ምንድነው? ጉና ነው። ኢኽፋው ግን ዛቱን እናስወግዳታለን። ከይፍያው ስናነብ እንዴት ነው የሚለውን ነገር በዚህ ልክ ነው። ዓላመቱ ኢኽፋ የኢኽፋ ደግሞ ምልክቱ እንዴት ነው ካለን ዓደሙ ወضዕ ሱኩን አለመኖሩ ነው አለ ኑን ሳኪን ኑን ሳኪን የሱኩን ምልክት አትቀመጥም። ወዓደሙ ተሽዲዲ እንደዚህም ሸድም አለማድረግ ነው። ማባዕደ ከሷ በኋላ ያሉት ፊደላቶች ላይ የኢኽፋ ፊደላቶች ላይ ደግሞ የሸድ ምልክትም አይመጣባትም ማለት ነው። በዚህ መለየትም እንጂ የሸድ ምልክት ማይመጣ ከሆነ ኢኽፋ ናት ብለን እንሰይማታለን ማለት ነው። ኢንሻአላህ ኢኽፋ ወይም አህካመ ኑን ሳኪና ወተንዊን አራቶቹ ህግጋቶችን በዚህ ጨረስን። ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ ወአስተግፊሩከ ወአቱቡ ኢለይክ።